ማንኛውም ትኩሳት አሊያም በሽታ በአሞክሳሲሊን በሴፋሌክሲን ኦር በሴፌክዚም ወይም ደግሞ በሜትሮኒዳዞል ወይም ደግሞ ስናጠቃልለው በአንቲባዮቲክ አይታከምም። አንቲባዮቲክስ የምንላቸው ከላይ የዘረዘርናቸውና ሌሎች ብዙ መድኃኒቶች አሉ። እነዚህ መድኃኒቶች የሚያገለግሉት በባክቴሪያ የሚመጣ ትኩሳትን ወይም ደግሞ በባክቴሪያ የሚመጣ በሽታን ለማከም ብቻ ነው። ትኩሳቱ ምልክት ነው። ሌሎች ምልክቶችም ሊኖሩ ይችላሉ። ሆኖም ግን ህፃናት በተለይም ደግሞ ከ5 ዓመት በታች ያሉ ህፃናት በአብዛኛው የሚጠቁት በቫይረስ ነው። ቫይረስን ደግሞ አንቲባዮቲክ አይገለውም ወይም ደግሞ አያድነውም። በመሆኑም ማንኛውንም አይነት አንቲባዮቲክ ለመጠቀም ሲያስቡ ወይም ደግሞ ለህፃኑ ለመስጠት ሲያስቡ በአካባቢው ወዳለ ሐኪም ቤት በመሄድ ከሐኪም ጋር ይመካከሩ። ይህም የሚያገለግለው እነዚህ መድኃኒቶች በተደጋጋሚ ለማንኛውም አይነት ምልክቶች ለትኩሳት የሚሆኑ ለሌሎች ምልክቶች ስንሰጥ በቀጣይ ለምንሰጠው በትክክለኛ በሽታው ተፈጥሮ መድኃኒቱ ሲሰጥ እንዳያድን ያደርገዋል። ይህንንም የምንለው አንቲባዮቲክን አላስፈላጊ በሆነ ሁኔታ ወይም ደግሞ ለሌሎች ኮዞች በምንጠቀምበት ጊዜ የምር የባክቴሪያ ኢንፌክሽን በሚፈጠርበት ሰዓት ባክቴሪያው ከመድኃኒቱ ጋር እንዲለማመድ ወይም ደግሞ ሬዚስታንስ እንዲፈጠር እየሆነ ነው ያለው በአሁን ጊዜ። በመሆኑም የአንቲባዮቲክ ሬዚስታንስን እጅግ በጣም እንጨምራለን ማለት ነው። ስለሆነም ልጆ ትኩሳት ሲኖረው፣ ማስመለስ ሲኖረው ወይም ደግሞ ለእርሱ አሳሳቢ የሆነ ምልክት ሲያሳይ መድኃኒትን ከፋርማሲ ወይም ደግሞ አንቲባዮቲክን ከፋርማሲ ገዝቶ ከመስጠት ይልቅ ሐኪምን ማማከር ይመከራል።